ይኸው በሰው ልጅ ታሪክ ውስጥ ለዘመናት ሲያከራክር የኖረ አንድ ትልቅ ጥያቄ አለ። እኛስ ማንን? በራሳችን አቅም ብቻ መልካም መሆን እንችላለን ወይስ ከቁጥጥራችን ውጭ የሆነ ሌላ ኃይል ያስፈልገን ይሆን? ዛሬ እንግዲህ በሁለት ታላላቅ አሳቢዎች መካከል የተደረገውን እና ይህንን ጥያቄ ለመመለስ የሞከረውን ታላቁን ክርክር ነው የምንመለከተው። እስኪ ይህን ጥያቄ ለአፍታ እናስብበት። ሕፃን ልጅ ሲወለድ ምንም ነገር ያልተጻፈበት ንጹሕ ወረቀት ይመስላል ወይስ ገና ከጅምሩ ለስህተትና ለክፉ ነገር የተጋለጠ ሆኖ ነው የሚወለደው? ይሄ ቀላል የሚመስል ጥያቄ አይደለም። እውነታው ግን በሁለት ታላቅ አሳቢዎች መካከል ለዘመናት የዘለቀ ትልቅ ውዝግብ የፈጠረው ይህ ጥያቄ ነበር። ክፍል 1 የሰው ልጅ ተፈጥሮ ጥያቄ። እዚህ ላይ የምናየው ክርክር ስለ ዋና ማንነታችንና በዚህ ዓለም ስላለን ቦታ የሚነሳ ዘመን ማይሽረው መሰረታዊ ጥያቄ ነው። በጣም ጥሩ። ወደ ክፍሉ 2 ስንመጣ ደግሞ ራስን ወደ ፍጹምነት የማድረስን ጉዳይ እናነሳለን። እስኪ መጀመሪያ በሰው ልጅ ችሎታ ላይ በጣም ሙሉ እምነት የነበረውን አመለካከት እንይ። ይህ አስተሳሰብ በስሙ የተሰየመለት አንድ መነኩሴ ነበር፣ ፔላጊየስ ይባላል። እሱ ምን ብሎ ያም ነበር መሰላችሁ? የሰው ልጅ በራሱ ጥረት ብቻ ፍጹም መሆን ይችላል ብሎ ነበር የሚያምነው። ታዲያ ይህ ፔላጊያኒዝም የምንለው ነገር ምንድን ነው? በቀላል አገላለጽ የእያንዳንዱ ሰው ሲወለድ ልክ እንደ ንጹሕ ሸራ ነው፣ ምንም እድፍ የለበትም ይላል እና ስለዚህ ትክክለኛውን ነገር በመምረጥ ብቻ በራሱ ጥረት ፍጹም የሆነ ሕይወት መኖር ይችላል ማለት ነው። መለኮታዊ እርዳታስ? እንደ ጥሩ መመሪያ ሊጠቅም ይችላል፣ ግን መኪናውን የሚያሽከረክረው ግለሰቡ ራሱ ነው የሚለው ሐሳብ ነው። ስለዚህ የፔላጊዮስ ዋና ሐሳብ ይሄ ነው። ማንም ሰው የሌላን ሰው ኃጢአት አይወርስም። እንደ አንዱ ሕፃን ሲወለድ ልክ አዳም ከመሳሳቱ በፊት እንደነበረው ንጹሕ ሆኖ ነው። ይሄም ማለት ነው ፍጹምነት ሊደረስበት የሚችል ግብ ነው ማለት ነው። የሚያስፈልገው ጠንካራ የፈቃድ ኃይል ብቻ ነው። ጸጋስ? እሱ ልክ እንደ የመንገድ ምልክት ነው። መንገዱን ያሳያል እንጂ ጉዞውን አይጓዝልንም። እንግዲህ ወደ ክፍል 3 ደርሰናል፣ የመለኮታዊ ጸጋ አስፈላጊነት። ነገር ግን ይህ የፔላጊዮስ ብሩህ የሰው ልጅ እይታ ከባድ ተገዳዳሪ ገጠመው። በቤተ ክርስቲያን ታሪክ ውስጥ ምናልባት እንደሱ ያለ ተጽዕኖ ፈጣሪ ያልነበረው አውግስጢኖስ ዘሂፖ ፍጹም የተለየ እውነታን ይዞ ብቅ አለ። የአውግስጢኖስ አስተሳሰብ የፔላጊየስን ሐሳብ ሙሉ በሙሉ ነው የሚገለብጠው። እሱ እንደሚለው የሰው ልጅ ሲወለድ ንጹሕ አይደለም፣ በፍጹም በተፈጥሮው የተበላሸና ለኃጢአት ያደላ ነው እና ከዚህ ነገር ለመውጣት የራሱ ጥረት በቂ አይደለም፣ በፍጹም ሙሉ በሙሉ በመለኮታዊ ጸጋ ላይ ተገኛ ነው። የአውግስጢኖስ አስተምሮ ማዕከል ቀዳሚ ኃጢአት የሚባል ነገር ነው። እስኪ ይህንን እንደ ውርስ ዕዳ አስቡት። ልክ እንደዛ ነው። ከአዳም ጀምሮ ይሄኛንዱ ሰው ይህንን ዕዳ ይዞ ይወለዳል ይላል። ይህ ደግሞ ፈቃዱን ለክፉ ነገር እንዲያደላ ያደረገዋል። እና ምን መሰላችሁ? ይህንን ዕዳ በራሳችን ከፍለን መጨረስ አንችልም፣ በፍጹም። መዳን የሚቻለው ሉዓላዊ ሆኖ እግዚአብሔር በጸጋው ዕዳውን ሲሰርዝልን ብቻ ነው ይላል። ልዩነቱ ከዚህ የበለጠ ግልጽ ሊሆን አይችልም። በአንድ በኩል ፔላጊየስ ንጹሕ ችሎታ ያለውና በነጻ ፈቃዱ ወደ ፍጽምና የሚራመድ ሰውን ያሳየናል። በሌላ በኩል ደግሞ አጉስጢኖስ በኃጢአት የቆሰለ እርዳታ የሚያስፈልገው እና ያለ መለኮታዊ ጣልቃ ገብነት ሊድን ማይችል ሰውን ይስላል። አስቡት፣ አንዱ ጸጋን እንደ ካርታ ሲያይ፣ ሌላኛው ደግሞ እንደ ነዳጅ ያየዋል። ትልቅ ልዩነት። ክፍል 4 እዚህ ላይ ነገሮች የተለወጡ። ጉባኤዎቹ የሰጡት ውሳኔ ይሄ ካሁን በኋላ የአካዳሚክ ክርክር ብቻ አልነበረም። የክርስትናን መሠረታዊ አስተምሮ የሚነካ ነገር ስለሆነ ቤተ ክርስቲያን አንድ ወጥ አቋም መያዝ ነበረባት እና ይህንን ለማድረግ ተከታታይ ጉባኤዎችን ጠራች። እንግዲህ ውሳኔው በአንድ ጀንበር የመጣ አልነበረም። ለ100 ዓመት ያህል ለ100 ዓመት የጦፈ ውይይት ቀጥሎ ነበር። መጀመሪያ ላይ በ418 እና 431 የተደረጉት ጉባኤዎች የፔላጊየስን አስተሳሰብ ሙሉ በሙሉ አወገዙት። ነገር ግን ክፍል ፔላጊያኒዝም የሚባል አንድ መካከለኛ ሐሳብ ብቅ አለ። እሱም ሰው የመጀመሪያውን እርምጃ ይወስዳል፣ እግዚአብሔር ደግሞ ያግዘዋል የሚል አይነት ነው እና ይህንን ውዝግብ ለመፍታት ነበር በ529 ወሳኙ የኦሬንጅ ጉባኤ የተጠራው።
እና ይሄ ሁለተኛው የኦሬንጅ ጉባኤ ለክርክሩ መቋጫ ነበር ማለት ይቻላል። ጉባኤው የአውግስቲኖስን አስተምህሮ በማጽደቅ አንድን ቁልፍ ሐሳብን ምዕራቡ ክርስትና ይፋዊ አስተምህሮ አደረገው። እሱም ምንድነው? መዳን የሚጀምረው የሚጨርሰውም በእግዚአብሔር ጸጋ ነው የሚለውን። እሺ፣ ታዲያ ቤተ ክርስቲያን ፔላጊያኒዝም ውድቅ ያደረገችው ለምንድን ነው? በቃ በሦስት ዋና ዋና ምክንያቶች ነበር። አንደኛ፣ የሰው ልጅ ራሱን ማዳን ከቻለ የአዳኝ አስፈላጊነት ምንድን ነው የሚል ጥያቄ አስነሳ። ሁለተኛ፣ የሰው ልጅን ድክመትና ለስህተት ያለውን ተፈጥሮ በጣም አቅልሎ ያያል። ከሁሉም በላይ ደግሞ ለመዳን የእግዚአብሔር ጸጋ ወሳኝ መሆኑን ይክዳል። ወደ መጨረሻው ክፍል ደርሰናል። ክፍል 5 የማይቋረጠው ክርክር። አሁን የኦሬንጅ ጉባኤ ይፋዊ ውሳኔ ሰጥቷል። ግን በፔላጊየስ እና በአውጉስቲኖስ መካከል የነበረው ውጥረት ከታሪክ መድረክ አልጠፋም። በፍጹም ትላው እስከ ዛሬ ድረስ በተለያዩ ቅርጾች ይከተለናል። የአውጉስቲኖስ ድል ያስከተለው ውርስ እጅግ በጣም ሰፊ ነው። የእርሱ አስተሳሰብ የምዕራቡን ዓለም ለሺህ ዓመታት ቀርጾታል ማለት ይቻላል። እንዲያውም አስቡት፣ ከሺህ ዓመታት በኋላ በተነሳው የተሐድሶ እንቅስቃሴ ወቅት እንደ ማርቲን ሉተር እና ጆን ካልቪን ያሉ መሪዎች የአውጉስቲኖስን አስተምህሮ እንደገና አንስተው ለራሳቸው እንቅስቃሴ መሠረት አድርጎታል። ታዲያ ይሄ ጥንታዊ ክርክር ዛሬ ለምን ያስገድሰናል? ምክንያቱም በሁለት መሠረታዊ የሰው ልጅ እይታዎች መካከል ያለው ውጥረት ስለሆነ ነው። ይህም በራስ ጥረት ላይ መታመን እና በበላይ ኃይል ላይ መደገፍ። ይህንን ውጥረት በሁሉም ቦታ ነው የምናየው። በጠንካራ ሥራ ማንኛውም ነገር ይቻላል ከሚለው አስተሳሰብ አንስቶ ስኬት የዕድልና የሁኔታዎች ውጤት ነው እስከሚለው ድረስ የክርክሩ አስተጋባው አለ። እንግዲህ በዚህ ጥያቄ እንለያይ። ራስን ስለመረዳት በሚያትቱ መጻሕፍትና ሁሉም ነገር ይቻላል በሚሉ መፈክሮች በምንኖርበት በዚህ ዘመን ምናልባት ሁላችንም ሳናውቀው የፔላጊዮስን ብሩህ አመለካከት በልባችን ይዘን ይሆን? እስኪ እነስበት። ይህ ጥንታዊ ክርክር ከምንገምተው በላይ የዘመናችንን አስተሳሰብ እየቀረጸው ሊሆን ይችላል።